ያው እኔ አውቀዋለሁ እሱ አያውቅኝም ለሱ ክሊፕ ሰራያለሽ ወይ ተብዬ ተጠየቅኩኝ በጣም ደስ አለኝ ምንም ነገር ስራ ቢሆን እኔ ላግዛችሁ አልኩና እዛ ክሩ ውስጥ ገባሁኝ ሜካፕ አርቲስት ማለት ነበርኩኝ ግን ሜካፕ በቃ አርጊ ተባልኩኝ ሞከርኩኝ እንግዲህ ተሳክቶልኛል ግን አንደኛ ነው በኋላ ብሔራዊ ቲያትር ጀርባ ነው እና ሜካፕ ያደረገችኝ ደግነቱ ሜካፕ ወደ ላይ እንዲስቲ ደግሞ ከላይ በደም ሜካፕ ያደረገች ሰው ለማየት ይመቻል እንዴት ቆንጆ ልጅ ከየት ነው የመጣችው ይቀስ ብዬ ጠየቅኩኝ አይ እንደዚህ ሜካፕ ምናምን ተሰራ ማለት እንዴ ያለ ተዋወቀን ማለት ነው እዛ እንግዲህ ያው በእግዚአብሔር ፍቃድ ቆይተን ተወሰነ ጊዜ ከዛ በስራም ጸባይ በምንም እንደገና ደግሞ ቆየንና መልሰን ተገናኘን ደግሞ በነገራችን ላይ ከዛም በኋላ ደግሞ በጣም መቋረጥ የሌለበት ግንኙነት ነው ብዬ ጸጸት ነበር እኔ ያን ግንኙነት ሁለታችንም ሳናስበው ነበር እንደዚህ ያላለውና በቃ እሷን ልጅ እኔ በፍጹም መጠበቅ ነበረብኝ እንዳልኩ እግዚአብሔር መልሶ አገናኘን እና ያው እግዚአብሔር ይመስገን ለዚህ ደርሰናል እኔ በጣም እድለኛ ነኝ እሷን በማግባቴ በነገራችን ላይ ስለ ባለቤቴ ስናገር በጣም ጥሩ ልብ ያላት ጥሩ ነፍስ አላት በጣም ቅናት በጣም ታጋሽ ነች በጣም ጨዋ ነች በጣም ቤተሰብ የምትወድ ናት ኦኬ እውነቴን አይደለም እግዚአብሔር ይመስገን ያው ለዚህ ወቅተናል ደስ የሚል በቃ እንደም በቃ ቆየው የሚያስብል አይነት አዲስ ህይወት ነው የገባንበትና ደስ ይላል በጣም ልጅ በረከት ነው ቤታችንን በረከት በበረከት ሞላ ከልጅ በኋላ እኛ ሞር ደስተኞች እየሆንን በቃ ደስታሽ እየጨመረ ነው የሚመጣው ያየሁት ነገር በጣም ነው ደስ ያለኝ ተመኘው አይነት የልጅ እንትን የሰጠ መጀመሪያ ወንድም ፈልግ ነበር ለቀጥሎ ሴት ነበር ያው በዛው መሰረት መጣ አሁን እንግዲህ እዚህ ጋር ነው ነገሩ ያለው እኔ መጀመሪያ ወንድ ልጅ ከወለድን ሚካኤል ነው ብዬ መጀመሪያ ሚስትም ሳላገባ ብዬ ነበር ሴት ልጅ ደግሞ ስትመጣ ማርያማዊት ብዬ ነበር ያው በእግዚአብሔር ፍቃድ ሚካኤል መጣ አሁን ማርያማዊት ሲባል እኔ ደግሞ ብሩክታዊት ያልኩ ነው ስለዚህ ወይ እናንተ ትዳኙናላችሁ እጣ እኔም ደስ ይለኛል እውነት እንገላገል እሺ ደስ ይለኛል እነሱ ፊት ዳኛ ይፍረደን እንደውም እጣው የሚያወጣው ሚኩ ይሆንና ጻል ስለሆነ እሱ በደንብ ያወጣው ለማንኛውም ልብዬ ግን ለማንኛውም ክርስትና ስሟ በማርያም ስለሆነ ሳሪተ ማርያም ነው ምረት ነው ክርስትና የተነሳችው ስለዚህ ቢክም ብትሸነፍ ጊዜው አሁን በነጻነት ነው እና የሷንም ደግሞ ስሜት ማክበር አለብኝ እግዚአብሔር ይወደው ይሆናል ከዛ ምክንያታችን እናገራለን ስም ያወጣንበት እኔ ካሸነፈች እጣል ይወጣን እሺ አንሳው ሰላም አንድ ብሩክታዊ ይሄ በቃ ተአምር ነው አይደል ብሩክታዊ ያልኩበት ምክንያት በጣም እምወዳት በጣም እንደ ጓደኛም እንደ ሁሉም ነገር የነበረች እህቴ ስም ነው ብዙ አመት ካስታመምኳት በኋላ አጋጣሚ ኢሞሽናል አይሆንም ማማ አይዞሽ ጠንከራሁኝ እንደሱ አትኝ እሷን ለማስታወስ ያወጣሁት ስም ነው አሁን ባይወት የለች አይዞሽ እንኳን ደስ ያለሽ አይዞሽ ማማ እንኳን ደስ ያለሽ ተሰረሻው በጣም ስለሆነ በነገራችን ላይ እኔና በኤሚም እንድንገናኝ ምክንያት የሆነችን እሷ ነች ከረጅም ጊዜ የተቋረጠ ግንኙነት በኋላ በሷ ሀዘን ምክንያት ነው እንዳዲስ የተገናኘ ነው እና በጣም ውስጧ ያስሜታልና
ያ ደግሞ ሁሌ እንድታስተውሰው ስላልፈለኩ ነው ያንን ነገር እንዳይሆን የፈለኩት። ጌታው እግዚአብሔር ፈቅዷል። እንኳን ደስ ያለሽ። እንኳን አመሰግናለሁ። አይዞሽ። ያው ሱዳን ይቷል